የዋነሽ እንደኔ አይደለሽም ጨክኖ የሚጨክን ክፉ አንጀት የለሽም አንድ ድል ሰተሽኝ ልካስሽ ታምኜ ያውም አገልጋይሽ ታማኝ ባሪያሽ ሆኜ ተጸጽቼ ነው አማርኝ የምለው በሕይወት እስካለው ፍቅሬ ክሳለው ሃይ እንዴት ነህ? እንዴት ናችሁ? ግባ። እዚህ ጋር ምን ትርቃለህ? ጠጋ በል፣ ጠጋ ወደዚህ፣ ጠጋ በል። እንደዚህ ክፍተት ሰጣችሁ ነው ሴጣን ሊገባ ያቻለው። እንዲህ ከተጠጋጋችሁ ይሄ ምሳሌ ነው። ይገባሃል? ክፍተት አይሰጥም። ለምንም ነገር ክፍተት አይሰጥም። እንዴት ነው? አስተካከለች፣ አስተካክላለች፣ አስተካክላለች ነው። አስተካክዬላት ነው የመጣሁት ነው። እኔ ጋር ይዛ ሆና ማታ ብላኛለች። እኔ ጋር ያድራላለች። እሺ ሩቲ ምን አልሽኝ? አሁን እግዚአብሔር አምላክ ይባርክሽ፣ መርቄሻለሁ፣ ልጄ ባርኬሻለሁ፣ ጓዳሽ ይባረክ፣ ኪስሽ ይባረክ፣ የወለድሽ ይባረክ ብዬ መርቄሻለሁ። አሁን መደጋግመው ነገር የለም። ሰላም አውርዱልኝ፣ ሰላም አውርዱልኝ። እቅፍ ቅፍ 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 ብላችሁ ተቃቀፉልኝ ልጆቼ። ከአሁን በኋላ ንፋስ እንዳይገባ ምንም ነገር እንዳይነካብኝ ቅፍ ቅፍ ብላችሁ ተቃቀፉ። እናንተ እኮ ማታ እኔ የተናገርኩ ነገር እኮ አለ። አንድ አካል ናችሁ፣ አንድ አካል ናችሁ። አካላችሁ አንድ ነው። በቃ አካላችሁ የእሱ አካል አንቺ ነው፣ አንቺ አካል እሱ ነው። በቃ ያምሻል። በቃ የአንቺ አካል ሲነካ ያምሻል፣ የእሱም አካል የአንቺ አካል ሲነካ እሱ ያመዋል። በቃ አሁን ሰላም አውርዱልኝ። የእናንተ ሰላማችሁ ነው የሚፈልገው ብያለሁ። አሁን ምንም ልትናገሪም አልፈልግም። ሌላ አንዳንድ የምትይው ነገር ካለ በእኔ አላፈንሽ ልጄ፣ አላፈንሽ። የሆነ አንዳንድ ነገር የምትይው ነገር ካለ ማለት ነው። ምንም ችግር የለም። አውሪ። እኔ አባትሽ ነኝ። አውሪ፣ ግድ የለም። ልጆቼ ናችሁ እንዴ። አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው እንዴ። አውሪ፣ የግልጽ አድርገሽ አውሪ። ችግር የለም፣ ችግር የለም።